አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱልአዚዝ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሼር ማድረጋችሁን አትርሱ። ሰሞኑ ጠፋ ብያለሁኝ የለሁም። ያው ትንሽ ቢዚም ስለሆንኩ እቃዎችም ስለተወደዱ ትራንስፖርትም ስለሌለ ነው የጠፋሁት። አሁን ግን በአዲስ መልክ መጥቻለሁኝ። ማዘዝ ለምትፈልጉ ሰዎች አለሁኝ። ዛሬ ይዤላችሁ የመጣሁት ለአረፋ የተዘጋጀ ነው። ለቤተሰቦቿ እየተላከው ወደ ውጫሌ እየሄደ ነው። ይሄ እያንዳንዱ ዋጋ ነግራችኋለሁ። እስከ መጋረጁ ወደ 41 ሺህ ብር ፈጅቷል። 41 ረከቦትም አላት ስኒም አላት ማለት ነው። 41 ሺህ ብር ፈጅቷል ይሄ ማለት ነው። ምንጣፍም አላት። እንደምታዩት አሁን እቃ ጨምሯል። በጣም እጥፍ 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 ነው የጨመረው እቃ ማለት ነው። በጣም እጥፍ ጨምሯል ማለት ነው። የተሰራው አሁን ላይ ትራስ ልብስ 900 ብር ገብቷል። ትራስ ልብስ ሁለት አይነት አሰራር ነው። በላይሉን ከሆነ 600 ብር አለ አንድ ትራስ ልብስ ማለት ነው። በላይሉን ስላችሁ ይሄ በስሱ ገበር ከሆነ እሱ 600 ብር ነው። በአንደኛው ጨርቅ በወፍራሙ ከሆነ ገበሩ ደግሞ 900 ብር ነው። የፍራሽ ልብስ 700 ብር ገብቷል። እቃ በጣም ጨምሯል። በጣም ነው የጨምረው። ይሄው የምታዩት ይሄ እንግዲህ 41 ሺህ ብር እስከ መጋረጃው ግን ቪዲዮ ላይ ያተካተተ ረከቦት እንትን አለ። 10 ትራስ ልብስ ነው ያሰራችው። ትንሽ አነሳ አድርጓል። 4 የፍራሽ ልብስ መጋረጃው የፍሬንች ዶር የሚሆን ነው። ግን እኔ እዚህ ላይ የጋረርኩት ቆይታውታላችሁ እንትሩ ነው የምኑን ገበሩን ብቻ ነው። ገበሩ ራሱ ይበቃል ማለት ነው። ዋናው ሁለቱ መጋረጃው አልተጋረደም። ቆይ ወደ ቪዲዮ ዘለቅ ልበልና ላሳያችሁ ማለት ነው። መጋረጃው ገበሩን ብቻ ነው የጋረርኩት። ቆይ ላሳያችሁ። ይሄ ማለት ነው ይሄ ገበሩ ብቻ ነው። ዋናው አይደለም ገበሩ ነው። ይሄ በጣም ትልቅ ነው። ይሄ ገበር ነው። ለፍሬንች ዶር የሚሆነው ገበሩ 13500 ብር ነው የፈጀባት ማለት ነው። ግን እቃ በጣም ጨምሮ የፍራሽ ልብስ ስላችሁ ይለያያል። ዝም ብሎ ይሄ መጋረጃው የተለያየ ነው። ይሄ ነጠላዋ ብቻ ወደ 2000 ምናምን ይሏችኋል። አሰራር አለው። ለፍሬንች ዶር የሚሆነው 6 በ5 ነው። 6 በ5 ማለት ከላይ ያለው 6 ከስር ያለው 5 ውስጥ ተጠቅልሎ ተቀምጧል። መጋረጃው በጣም ትልቅ ነው። ገበሩ ብቻ ነው እንጂ እንደምታዩት የተጋረደው አያችሁት? ይሄ ገበሩ ነው። ገበሩ ይሄን ያከለ ዋናይቱን ያክል እንደሚያክል እኔ ለመስቀል አልመቼ ሲል ገበሩን ብቻ ለማየት ተከፋይ ስለሆነ ሁለት ስለሆነ ይሄን ብቻ እንድታዩ ነው የጋረድኩት እላችኋለሁ። ይሄ 13500 ብር ነው የፈጀባት። እቃ በጣም ጨምሯል። አሁን ላይ የፍራሹ ልብስ በ1700 ብር ሂሳብ ነው የተሰራው። ይሄ እንደገና ምን ነው ይሄ ትራሱ በ900 ብር ሂሳብ ነው የተሰራው። አሁን ላይ ግን እሷ ትንሽ ቀደም ስላለ ትንሽ ይቀንሳል ማለት ነው። ግን አሁን ላይ ያለው 900 ብር ነው። ወጥ መጋረጃው እዚህ ተቆልሏል። ሁለቱ ማለት ነው አልተሰቀለም፣ ተከፋች ነው። ምንጣፉ ደግሞ 11500 ብር ነው። አራት በሁለት ነው። 4 በ2 ማለት ነው። 2 በ4 ማለት ጎኑ ሁለት ቁመኑ 4 ማለት ነው። 2 በ3 ይቀንሳል ትንሽ 950 ነው። 950 ማለት ነው። 9500 ብር 950 ሳይሆን እንግዲህ ይሄን ይመስላል። ወደ ውጫሌ ነው የተላከው ለአረፋ እንዲደርስላት ብዬ ያው ቆይታለች ካዘዘችኝ። እቃውም ስለተወደደ አዲስ ጨርቅ እስከሚገባ ድረስ እየጠበቅኩ ነበር። ይሄ የመጣው ጨርቅ አዲስ ነው። እንደምታዩት ስሱ ተንሸራታችሁ ጨርቅ አይደለም። ይሄ ጨርቅ ወፍራም ነው፣ ከፋይ ነው። መልኩ እንደምታዩት ስስ ሊመስላችሁ ይችላል። ተንሸራታችሁ ጨርቅ ሊመስላችሁ ይችላል። ግን ከፋይ ነው። ይሄ ከፋይ ጨርቅ ነው ማለት ነው። እና ይሄንን ይመስላል እንደምታዩት እላችኋለሁ። በጣም የሚያምር ነው። ይሄን ይመስላል። አዘዝ ለምትፈልጉ ሰዎች እዘዙ። ግን አሁን እቃ ያው ትራንስፖርት የለም። እቃ እየሰራን ነው፣ ግን እቃ እንደ በፊቱ አይደለም። አንድ ፍራሽ ልብስ 250 የሚሸጠው አሁን 4500 ብር ነው። ትራስ ልብስ 500 ብር ነበር የምንሸጠው፣ አሁን 900 ብር ገብቷል። የፍራሽ ልብስ እንደዛው ማለት ነው። ሁሉም ነገር እቃዎች ጨምረዋል። ይሄ ምንጣፍ 7000 6000 ነበር የሚገዛው፣ አሁን 11500 ብር ሆኗል። እቃ የለም፣ ትራንስፖርት የለም። ያው ግን ገበያ እንትን ያለ ሰው የምታዙ ሰዎች እኔ ለመናገር ራሱ እያሳቀቀኝ
አልናገርም። ስራውን ሰሞኑን ትቼዋለሁኝ። ቪዲዮም አልቀርጽም እየሰራሁም አይደለም። ቤት እንግዳ አለ ግን ለልጆች ይህን ያክል ነው ብሎ መናገር ያው ይረጋጋል እያልን ነበር። አልተረጋጋም። እቃ እየጨመረ ነው የሄደው እላችኋለሁ። ማዘዝ ለምትፈልጉ ሰዎች ባለው ዋጋ እዘዙ፣ ይገዛላችኋል። ትራንስፖርት እስከዛሬ እኔ በነፃ ነበር የማደርሰው እየቻልኩኝ። አሁን ትራንስፖርት ስለተወደደ ትራንስፖርት በራሳችሁ ፈለጋችሁበት ቦታ ይሄድላችኋል። ግን እኔ ስራዬ አይቆይም። የኔ ስራዬ መጀመሪያ ቀብድ አልቀበልም። እቃችሁን ካስረከብኩ በኋላ ነው ብር የምቀበለው። ለምን ስልኬ ላይ ሰራላችሁ ይችላል፣ የተለያየ ነገር ሊያጋጥም ይችላል። ቅድሚያ ብር አልቀበልም እላችኋለሁ። እቃችሁ ካለቀ በኋላ ከተሰራ በኋላ ደግሞ በዙ አጋጣሚ አንዳንድ ሰዎች አላችሁ አዛችሁ ከተሰራ በኋላ ለጭን ስል ወይም ከሄደላችሁ በኋላ የማትልኩ ሰዎች አላችሁ። ግን ያው ጥቀማችሁ እቃዬን ሂጂ እንኳ አልክም ብትሉ እቃው እየጨመረ እንጂ የሚሄደው ዛሬ ያሰራሁት እቃ የዛሬ ሳምንት ጨምሮ ስለሚሸጠው ኪሳራ የለብኝም። ባይሆንላችሁም ማለት ነው። ይሄን ይመስላል። እስከ ምንጣፏ ማች ነው። ቤቴን የፈረሽኩት እኔ ቤት ላይ ነው። ደግሞ ቀለሙ ጋር ማች ሆኗል። እንደምታዩት በጣም ያምራል። ያው ስኒ ደርዘን 1800 ብር ነው ባለ ጥበቡ። የለም እንጂ እዚህ ረከቦት 3500 ብር ነው። ባለ ኪም ላይቱ የሆነው ረከቦት ስታዙ ደግሞ ይሄ ማጨሻ ማስቀመጫ ምናምን እሱን አትዘዙ። ያ ያለው አይረባም። ካርቶን እኮ ነው። ካርቶን ምንም ስለማይሰራ ያንን ሳይሆን ነጠላውን ሲንግሉን አዛችሁ ማጨሻ ለብቻው መግዛት ትችላላችሁ። ጀበና ማስቀመጫ ለብቻ ያ ምንም ጥቅም የለውም። ፌርሜሎ ምንም አለው ያ ምንም አይሰራ እና ላይክ ሸር አድርጉ። ማዘዝ ለምትፈልጉ ሰዎች በቴሌግራም ቻናሌም ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ በሚለው ሰርች ብታደርጉ ታገኙኛላችሁ። እንዲሁም በዋትስአፕ ግሩፕ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ እንዲሁም መጋረጁ በሚለው ታገኙኛላችሁ። በቲክቶክ አካውንት ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ታገኙኛላችሁ። በሁሉም ቦታ ሰርች አድርጉ። ሁሉም ሶሻል ሚዲያ እጠቀማለሁ። ፌስቡክም ላይ ታገኙኛላችሁ። እንዲሁም ቁጥሬ 0948916458 ነው። በዚህ መደወል ትችላላችሁ። ደውላችሁ እዘዙ። ፈለጋችሁበት ቦታ አደርሳለሁ። ውጫ ላይ መርሳ፣ ወርጌሳ ሁሉም ቦታ አደርሳለሁ። እንዲሁም ላይ በምዕራብ ወረዳ ያው ትራንስፖርትን ብናጣ እየተጨናነቅን ቢሆን እንልካለን እላችኋለሁ። ይህን ይመስላል። ይሄ ትዕዛዝ እንግዲህ ሄዶም ተደስተውበታል። በጣም ያምራል ነው የምላችሁ። እኔ አምሮኛል። ቤት የፈረሸው ራሱ በጣም ምንጣፉም ማሽን ሄደው መጋረጃውን ማሽን ሄደው ያው ሙሰኒና ረከቦቱ ላይ ስለሆነ ስላላመጣሁት ቤት ስለሆነ ትልቅ ነው ምንጣፉ ራሱ እንደምታዩት አይደለም። ትንሽ በጣም ረጅም ነው። ለሳሎን በቂዋ ነው። ፍራሹ ስራ አጠፋ አድርጌው ነው ካሳይ እንጂ በጣም ረጅም ነው። አሁን እኔ 5 በ4 ነው ቤቴ። ከጎንና ከጎን ነው እንጂ ትንሽ አነስ ያለው በጣም በቅቷል እላችኋለሁ። ላይክ ሸር አድርጉ። እንዲሁም ላይክ ሸር እያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። አዛችሁ ለምታበረታቱኝም ላይክ ለምታደርጉ ሸር ለምታደርጉ ለጓደኞቻችሁ ለምታመጡ ለሁላችሁም በጣም አመሰግናለሁ። ያው በወደድም ወደ ስራዬ እንደምመለስ መለሳለሁ። አሁን ተመልሼ እየሰራሁ ነው። የእቃው መጥፋት ነው የጠፋሁት። እቃ መጥፋት ሳይሆን ዋጋ ጭማሪ እቃው አለ። ዋጋ ጭማሪ ሲሆን ትንሽ ይከብዳል። ዋጋ እጥፍ እጥፍ ሲጨምር የ2500 4500 ሲገባ እጥፍ ሲጨምር የ500 ብር 900 ብር ሲገባ በቃ እነዛ ሲሆኑ ለዛ ነው የጠፋሁት። አለሁ ላለው እዘዙ። እንዲሁም የባልትና እቃ ማዘዝ የምትፈልጉ ሰዎች ፈለጋችሁበት ቦታ አደርስላችኋለሁ። እዘዙ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። በየላችሁበት እንደየ አካባቢያችሁ ሰዓት አቆጣጠር መልካም ሙሉ መልካም ማዳር እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።